بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. تاريخ የነቢ ኢሳ መርየም ኢየሱስ መርየም አንደኛ ክፍል። አላህ ሱብሓነሁ ወተዓላ ምስጋናው ይግባው። ትክክለኛ የነቢዩላህ ኢሳ የመርየም ልጅና የመርየም ታሪክ በቅዱስ ቁርአን በተለያዩ ምዕራፎች ተጠቅሰናል። ለምሳሌ በሱረቱል አልዕምራን፣ ሱረቱል ማኢዳና ሱረቱል መርየም አላህ ሱብሓነሁ ወተዓላ መርየምን ከቀንደኛና ሐቀኛ አማኖች ከሆኑ የዕምራን ቤተሰቦች ፈጠራት። የመርየም እናት የምትወልደውን ልጅ ለቤተ መቅደስ በመስጠት የአላህ አገልጋይ እንዲሆን ስትል ተስላ ስለት ገብታ ነበር። የዕምራን ሚስት መርየምን ወለደች። እንደ ስለቷ ለቤተ መቅደስ አገልጋይ እንድትሆን ሰጠቻት። ነቢዩላህ ዘካርያስ መርየምን ለማሳደግ ኃላፊነት ወስዶ በቤተ መቅደስ አደገች። አላህ ሱብሓነሁ ወተዓላ መርየምን ልጅ መውለድዋን ከማበሰሩ በፊት በቂ የሆነ እውቀትና ተአምር ሚራክልስ ሰጣት። وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين. መልእክትም ያሉትን አስታውስ። መርየም ሆይ አላህ በእርግጥ መረጠሽ፣ አንጻሽን፣ በዓለማት ሴቶች ላይ መረጠሽ። መርየም ሆይ ለጌታሽ ታዘዢ፣ ስገጂም፣ ከአጎንባሾችም ጋር አጎንብሺ። ቅዱስ ቁርአን ሱረት አልዕምራን ቁጥር 42 እስከ 43። ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفل مريم وما كنت لديهم إذ يختصمون. ኦ ሙሐመድ፣ ይህ ወደ አንተ የምናወርደው የሆነ ከሩቅ ወሬዎች ነው። መርየምን ማን እንደሚያሳድግ በርዕዮቻቸውን ለዕጣ በጣሉ ጊዜ እነሱ ዘንድ አልነበርክም። የሚከራከሩም ጊዜ እነሱ ዘንድ አልነበርክም። ቅዱስ ቁርአን ሱረቱል ዕምራን ቁጥር 44። واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. በመጽሐፍ ውስጥ መርየምን ከቤተሰቧ ወደ ምስራቃዊ ስፍራ በተለየች ጊዜ የሆነውን ታሪኳን አውሳ። ከነሱም መጋረጃን አደረገች። መንፈሳችንን ጅብሪልን ወደ እርሷ ላክን። ለእርሷ ትክክለኛ ሰው ሆኖ ተመሰለላት። ቅዱስ ቁርአን ሱረት መርየም ቁጥር 16 እስከ 17። መርየም በቤተ መቅደስ በምብራቅ በኩል ጸሎት የምታደርግበት የብቻዋ ቤት ነበራት። قالت إني
أعوذ بالرحمن منك إن كنت تقيا إليك أنت بالرحمن اتبقى له ጌታን ፈሪ እንደሆንክ አትቀርበኝ አለች። ቅዱስ ቁርአን ሱረቱል መርየም ቁጥር 18 قال إنما أنا رسول ربك لأهب لك غلاما زكيا ጅብሪል عليه الصلاة والسلام እንዲህ አላት እኔ ንጹህን ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ አላት። ቅዱስ ቁርአን ሱረቱል መርየም ቁጥር 19 إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى ابن مريم وجيها في الدنيا والآخرة ومن المقربين መላእክት ያሉት አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስረሻል። ቅዱስ ቁርአን ሱረት አልዕምራን ቁጥር 45 እስከ 46 ويكلم الناس في المهد وكهلا ومن الصالحين በሕፃንነቱና በከፊንሳነቱ ሰዎችን ያነጋግራል ከመልካሞችም ነው አላት። ቅዱስ ቁርአን ሱረት አልዕምራን ቁጥር 46 መርየም የብስራት ቃል ከተነገራት በኋላ በጣም ተጨንቃና ተረብሻ ነበር። ለዚህም የሰጠችው ግብረ መልስ እንደሚከተለው ይሁን። قالت أنى يكون لي غلام ولم يمسسني بشر ولم أك بغيا መጋቢቻ ሰው ያልነካኝ ቆኜ አመንዝራም ሳልሆን ለኔ እንዴት ልጅ ይኖረኛል አለች። ቅዱስ ቁርአን ሱረት መርየም ቁጥር 20 قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا አላት ነገሩ እንደዚህ ነው ጌታሽ እርሱ በእኔ ላይ ገር ነው ለሰዎች ታምር ከኛም ችሮታ ልናድርገው ይህንን ሰራን የተፈረደም ነገር ነው አለ ነፋባትም። ቅዱስ ቁርአን ሱረት መርየም ቁጥር 21 ይህ የአላህ ተአምር ነው። አዳምን ያለ አባትና ያለ እናት ከአፈር ፈጠረው። አዳምን ያለ ሰብአዊ አባትና እናት ከጭቃ አፈር ፈጠረው። ሁን አለው ሰው ሆነ። ሔዋን ያለ እናት ከአዳም የጎን አጥንት አላህ ፈጠራት። ኢሳ ኢየሱስ ከማርያም ያለ አባት ተወለደ። ይህም የሔዋን አፈጣጠር ተቃራኒ ነው። አላህ ኩን ሲለው በማርያም ማህፀን ተጸንሶ ተወለደ። إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون አላህ ዘንድ የኢሳ ምሳሌ እንደ አዳም ብጤ ነው። ከአፈር ፈጠረው። ከዚያም ለእርሱ ሰው ሁን አለው ሆነም። ቅዱስ ቁርአን ሱረት አልዕምራን ቁጥር 59 فحملته فانتبذت به مكانا قصيا فأجاء
المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا ወዲያውንም አረገዘችው። በእርሱም በሆዷ ይዛው ወደ ሩቅ ስፍራ ገለል አለች። ምጡም ወደ ዘንባባይቱ ግንድ አስጠጋት። ወሙኞቴ ምነው ከዚህ በፊት በመጥኩ ተረስቼም የቀረሁ በሆንኩ አለች። ቅዱስ ቁርአን ሱረት መርየም ከ22 እስከ 23 فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا ከበታቿም እንዲህ ሲል ጠራት። አትዘኝ፣ ጌታሽ ከቤታችሽ ትንሽ ወንዝ በእርግጥ አድርጓል። የዘንባባይቱንም ግንድ ወደ አንቺ ወዝውዛት፣ በአንቺ ላይ የበሰለን የተምር እሸት ታረግፍልሻለችና። ቅዱስ ቁርአን ሱረቱል መርየም ከ24 እስከ 25 فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا ቢም ጠጭም ተደሰችም ከሰዎችም አንድ ብታይ እኔ ለአራህማን ዝምታን ተስያለሁ፣ ዛሬም ሰውን በፍጹም አልነጋገርም በይ። ቅዱስ ቁርአን ሱረቱል መርየም ቁጥር 26 መርየም ከቤተሰቦቿ ለረጅም ጊዜ በመለያየቷ እነዚህ ህዝቦች በዚህ ሁኔታ የነበራቸው መገረም ወሰን አልነበረም። በተለያየ መንገድ ዝግጅታቸው በእሷ ላይ የከፋ ሀሳብ ነበራቸው። እሷ ግን በሙሉ ራሷ በመተማመን ፍርሃት ይሁን እፍረት ሳይኖራት ልጇን ታቅፋ ተመለሰች። فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا በእርሱም የተሸከመችው ኮና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በእርግጥ ሰራሽ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አሏት። ቅዱስ ቁርአን ሱረት መርየም ከ27 እስከ 28 እነዛ ይሁዶች ያሉዋት ነው ቅዱስ ቁርአን የሚነግረን ያለው። فأشارت إليه قالوا كيف نكلم من كان في المهد صبيا ወደ እርሱም ጠቀሰች። በአንቃልባ ያለን ሕፃን እንዴት እናናግራለን አሉ። ቅዱስ ቁርአን ሱራ መርየም ቁጥር 29 قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا
ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍም ሰጥቶኛል፣ ነቢይ አድርጎኛል፣ በየትም ስፍራ ቢሆን ብሩህ አድርጎኛል። በሕይወቴ እስከ አለው ሶላትን በመስገድ ዘካንም በመስጠት አዙኛል። ለእናቴም ታዛዥ አድርጎኛል። ትዕቢተኛ እምቢተኛ አላደረገኝም። ሰላምም በእኔ ላይ ነው በተወለድሁ ቀን፣ በምሞትበትም ቀን፣ ሕያው ሆኜ በምንቀሳቀስበትም ቀን። ቅዱስ ቁርአን ሱረት መርየም ቁጥር 30 እስከ 33። ይገርማል። ኢየሱስ ዒሳ ዓለይሂ ሰላቱ ወሰላም እናቱን ከዚህ ሁሉ ስም ማጥፋትና ውርደት ተከላከለላት። ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون ይህ የመርየም ልጅ ዒሳ ነው። ያ በእርሱ የሚጠራጠሩበት እውነተኛ ቃል ነው። ለአላህ ልጅ መያዝ አይገባውም። ከጉድለት ሁሉ ጠራ። ነገርን በሻ ጊዜ ለእርሱ የሚለው ሁን ነው፣ ወዲያውም ይሆናል። ቅዱስ ቁርአን ሱረት መርየም ቁጥር 34 እስከ 35። وإن الله ربي وربكم فاعبدوه هذا صراط مستقيم ዒሳ አለ አላህም ጌታችሁ ነው ተገዙት። ይህ ቀጥተኛ መንገድ ነው። ቅዱስ ቁርአን ሱረት መርየም ቁጥር 36